ከስተመር የማይፈልግ ወይ ደንበኛ የማይፈልግ የኔ ቢዝነስ መነሻ ከ1500 እስከ $5000 ምሰራው ከቤት በቀን በተለያየ ሰዓት ወይ ማታ ወይ ቀን እንዴት ሰራለሁ እንዴት ጀምራለሁ የሚለውን ደግሞ ተከታተሉኝ። መጀመሪያ ይሄን ስራ ለራሴ የፈጠርኩት ብዙ ስራዎች የግል ስራዎች ቢዝነስ መክፈት የተለያየ ነገር ማድረግ ትልቅ ካፒታል ስለሚጠይቅ ትልቅ ልፋት ስለሚጠይቅ ትልቅ ከስተመር ስለሚጠይቅ እንዴት አድርጌ ይሄን ነገር በቀላል መንገድ በቴክኖሎጂ በመደገፍ በእውቀት በመደገፍ በቀላሉ እንዴት ሰራዋለሁ የሚለውን ለዘመናት ቢውልድ አድርጌ ይዤ የመጣሁትን ነው አሁን የምናገረው ወይ ደግሞ ሼር የማደርገው። ይህም ብዙ ጊዜ ብዙ ገንዘብ ፈሶበት ብዙ ኢነርጂ ከሁሉ በላይ ደግሞ እግዚአብሔር ረድቶኝ ለዚህ የደረሰ ለሰዎችም እንደ ሀሳብ ማካፍለው መረጃ ነው። አሁን ወደ መረጃው እንመለሳለን። አላማዬ ምንድነው? $1500 ትንሽ ካፒታል አውጥቼ እስከ 5000 አውጥቼ ከስተመር ሳልፈልግ ራሴ የምሰራው ከስራለሁ የማልል ብከፍት እንደሌላ ሱቅ ብወዳደር ወድቃለሁ የማልል የማልሰጋ የቤት ኪራይ የሌለብኝ ወጪዎች የሌለብኝ ቢዝነስ ነው ክሬት አድርጌ እየሰራሁት ያለሁት። እንዴት ጀምራለሁ በምን ጀምራለሁ የሚለው ደግሞ እንደሚከተለው ነው ማለት ነው። በመጀመሪያ እኔ የምነግዳቸው ወይ ደግሞ የምሰራቸው ቢዝነስ ከንግድ ነው። እሱም ስለ ስታክ ማርኬት፣ ቦንድ፣ ክሪፕቶ፣ ፎሬክስ ላይ ከ1500 ካፒታል በመደብ እስከ $5000 እየሰራ ያለ ለወደፊትም በስፋት የምሰራው ነው ማካፈላችሁ። ይሄ ደግሞ እንዴት ነው የሚነገደው? በአለም ላይ ብዙ የሚነገዱ ፕሮዳክቶች ስታክ ማርኬት አለ፣ ክሪፕቶ፣ ቦንድ፣ ፎሬክስ አለ። እነሱን እንዴት አድርጌ ወደ ቢዝነስ ቀየርኩት፣ እንዴትስ እጠቀማለሁ የሚለውን ደግሞ አንድ ሁለቶችን ሀሳብ አካፍላችኋለሁ። በመጀመሪያ እነዚህ ፕሮዳክቶች የት ነው የሚነገዱት? ማን ነው የሚያስነግዳቸው? እንዴት ነው የሚነገዱት? እውነትስ በትክክለኛ መንገድ ይነገዳሉ የሚለውን ነገሮችን አንድ ሁለት እላችኋለሁ። ብዙ አይነት ፕሮዳክቶች በአለም ላይ ይነገዳሉ። ከዛ ውስጥ አንዱ ስታክ አለ፣ ፊቸር ቦንድ አለ፣ ክሪፕቶ ከረንሲ፣ ኦፕሽን፣ ስታክ የመሳሰሉ ብዙ ኢቲኤፍ የመሳሰሉ አሉ። እነዚህ ናቸው የሚነገዱት። እነዚህን በእውቀት በመደገፍ አካውንት በትክክለኛ ቦታ በመክፈት እየሰራሁት ያለሁት ነው ማለት ነው። የሚያስነግዱ ማን ናቸው? በአለም ላይ ብዙ የሚያስነግዱ ኤጀንቶች አሉ። ለምሳሌ በፎሬክስ ላይ፣ ስታክ ላይ በአሜሪካን ሀገር እነዚህ ቻርልስ ሽዋብ፣ ፊደሊቲ፣ ኢንተራክቲቭ ብሮከሬጅ፣ ኢትሬድ፣ ሮበንሁድ፣ ኢቡል ብዙ ናቸው። በየአገሩ አሉ። ፎሬክስ ላይ የሚያስነግዱም አሉ። እነዚህ ኦንዳ፣ ፎሬክስ ዳትካም የመሳሰሉት እነዚህ በህጋዊ መሰረት ተመዝግበው ሰዎችን በየሀገራቸው የሚያስነግዱ ብሮከሬጆች ናቸው። ፕሮዳክቶችንም እዛ ውስጥ ይዘውታል። ከዛ ውስጥ አንስቼ እኔ በራሴ ስትራቴጂ በራሴ እንዴት እንደሚከፈት እያንዳንዱን አይቼ ምሰራበት ወይ ደግሞ እየሰራሁበት ያለ ነው። እንዳለ በየሀገሩ አለ። እነዚህ ናቸው ሌጋል የሆኑ ህጋዊ በሆነ መሰረት የሚያሰሩ ካምፓኒዎች ወይ ደግሞ ብሮከሬጆች። ከነሱ ጋር ነው የምሰራው። በእነሱ ፕላትፎርም ነው የምሰራው። ምንም ነገር ሶፍትዌር ቢልድ ማድረግ አያስፈልገኝም። ውስጡ ሚስጥሩን ደግሞ እንድትል እንዴት አድርጌ እንደምከፍት እያንዳንዱ ቦታ ላይ የምጠቀመው ዘዴዎችን ደግሞ ለወደፊት በሚመጣው ቪዲዮ ላይ እናገራለሁ። ይሄን ደግሞ ሰው ሊማር ከፈለገ ወይ ደግሞ ለሰዎች ለዘመን ለጓደኛ ለሚፈልጉ ሰዎች ደግሞ ለማካፈል ከፈለኩ ማን ነው ይሄን ትምህርት የሚሰጠኝ መረጃውን የሚሰጠኝ የሚለውን ደግሞ ከፈለጋችሁ ደግሞ ወይ ደግሞ አንድ ጓደኛዬ ከጠየቀኝ አዋሽ ፋይናንስ ግሩፕ የሚባል ስልጠና የሚሰጥ በዚህ ላይ በህጋዊ መሰረት በሜሪላንድ ተመዝግቦ በህጋዊ መንገድ የሚያስተምር አዋሽ ፋይናንስ ግሩፕ የሚባል ካምፓኒ ስለ ስታክ፣ ስለ ቦንድ፣ ስለ ፎሬክስ ሌሎች ቢዝነሶችንም ጨምሮ የሚያስተምር ህጋዊ የሆነ
ፌስ ቱ ፌስ የሚያስተምር ዋን ቱ ዋን ትምህርቱን ሙሉ ኮምፕሊት የሚሰጥ ትምህርት ቤት አለ። ይህም ከዌብሳይቱ ላይ ነው የሚገኘው። ዌብሳይቱ ላይ የተለያዩ ፕሮግራሞች ኮምፕሊት የሆነ ኮርሶችን የሚሰጥ ነው ማለት ነው። ይሄም ደግሞ ሰዎች በኪሳራ ያለ እውቀት በተለያዩ መረጃዎችን አንድ በአንድ የእንግሊዝኛ ቋንቋ ሳያስፈልግ ምንም ነገር የፋይናንስ ባክግራውንድ ሳያስፈልግ እሱን ቦታ በመተካት እዚህ ውስጥ የሚያስተምረው ሰው ቦታውን በመተካት በራሱ ለሁሉም ሰው እንዲያስተምር አድርጎ ያዘጋጀ የስልጠና ቦታ ነው። ይሄም የብዙ ዓመት ኤክስፒሪየንስን የአይቲ የፋይናንስ ሁሉም በማገናኘት ማንም ሰው መስራት እንደሚችል መነገድ እንደሚችል መረጃ ኢንፎርሜሽን የሚያቃብል ቦታ ነው። ይህም ለዘመናት ያከማቸውን ለዘመናት ያዘጋጀውን መረጃዎች በአንድ ቦታ በማምጣት ሰዎችን እያስተማረ ያለ ሰፖርት እያደረገ ያለ አካሄድ ነው። ይሄ ነው እንግዲህ መነሻው ከዚህ ነው የሚጀምረው። እንዴት አካውንት ይከፈታል፣ ምን ላይስ እነግዳለሁ የሚለው ደግሞ ብዙ ፕሮዳክቶች አሉ። ምን ላይስ ይነገዳል፣ ምን አይቶ ነው የሚነግደው ለሚለው ደግሞ የሚነገዱባቸው ቻርቶች አሉ፣ የሚነገዱባቸው ቦታዎች አሉ። እነዚህም በማንበብ በቀላል መንገድ በቀላል ፎርሙላ እየሰራን ያለው ማለት ነው። እየሰራ በእነዚህ አይነት ቻርት እነዚህ ፕሮዳክቶች እነዚህ ናቸው። ፕሮዳክቶቹ እነዚህ ናቸው። እነዚህ ውስጥ መርጦ በቀላል በኩል የሚያስተምር ወይ ደግሞ የሚያሳይ ነው ማለት ነው። ይኸው የሚነገድበት ቦታ ይኸው ቻርቱ እንደዚህ ነው። ይነበባል፣ በቀላሉ ይታያል። ከዛ ይገባል፣ ይወጣል፣ ብሩን ይሰበስባል፣ ያከማቻል። ከ1500 ካፒታል መነሻ 50,000 ብር የመስራት ፕላን ኦልሬዲ እቅዱ ያለቀ እና እየሰራ ያለ መሆኑን ነው። ይሄ ነው እንግዲህ የመጀመሪያው መነሻው ወደ ዋና ውስጥ ሳይገባ። ከዛ በኋላስ ምንድን ነው የሚነገዱ የሚባለው ቅድም ነካክቼ ነበረ። ያም ክሪፕቶ ከረንሲ፣ ስታክ፣ ቦንድ፣ ፎሬክስ አለ። እነዚህም ደግሞ በጣም ኢንዲቴል ነው የሚነገዱት። በዌብሳይቱ ላይ እዚህ ላይ ገብታችሁ ዌብሳይቶቹ ላይ አካውንት ከፍታችሁ መጀመር እናንተ መለማመድ ትችላላችሁ። የሚለመድበት ቦታ አለ። ለምሳሌ ስታክ አሁን ቢሰበሰብ ስታክ ማርኬት ላይ ብዙ ነገር የሚሰራ አለ። ለምሳሌ ብዙ አይነት ስታኮች ለምሳሌ አሁን ዛሬ ይሄ አንድ ፕሮዳክት የጨመረው ስንት ነው? ብዙ ብር ነው የጨመረው። $5 ቀኑ ሙሉ የጨመረው 17 ብር ነው። አሁን ለምሳሌ የዚህን ግማሹን የገዛ 3 ሩቡን የገዛ ይሄን ሁሉ ብር ያገኝበታል። ወደ $500 $5,000 ወደ $400 በቀላሉ የመስራት እድሉ በጣም ሀይ ነበር ቀን በቀን ይሄ ማለት ነው። ይሄ ሁሌ የሚጠና ድጋፍ የሚፈልግ ወይ ደግሞ ስልጠና የሚፈልግ ወይ ደግሞ መንገዱን አቅጣጫውን የሚፈልግ መረጃዎችን የሚሰበስበው ከየት ነው? ከስልጠና ቦታ ነው። በቀላሉ ለምሳሌ እኔ አንድ ሱቅ ከከፈትኩ የሚያስፈልገኝ $100,000 በላይ ነው። ነገር ግን እዚህ ጋር ከመጣው ግን $5,000 ያ $100,000 የሚያስፈልገኝን ቦታ በመተካት ለመስራት ይችላሉ። ለዚህ ነው ከ1,500 እስከ $5,000 ያልኩት። በቀላል መንገድ ወጪ በመቀነስ ወጪ ሳይወጣ ሰራተኛ ሳይቀጠር ምንም ሳይል ከስተመር ሳይፈልግ ከቤት እሰራለሁ ብዬ እየሰራሁበት ያለው ነው ማለት ነው። ይሄ ለብዙ ጊዜ እየሰራሁ አሁንም እየሰራ ያለ ነው። ለወደፊትም የሚሰራ ነገር ነው። ይሄ ነው እንግዲህ በአጠቃላይ። የበለጠ ደግሞ ደረጃ በደረጃ አካፍላችኋለሁ። የኔ ሱቅ በተከታታይ ከ1,000 እስከ 5,000 ከ1,500 እስከ 5,000 በሚለው ፕሮግራም የተለያዩ ነገሮችን በማስፋት የማስተምርና አቅጣጫ የማሳይበት ፕሮግራሜ ነው። የሚከፈት ዌብሳይቱ ይኸውና። እዚህ ዌብሳይት ውስጥ ገብታችሁ አካውንት መክፈት የምትፈልጉ መለማመድ ማወቅ የምትፈልጉ በአሜሪካን በየሀገሩ አለ። ይሄ ዌብሳይቱ ላይ ገብታችሁ እንደዚህ ከፍታችሁ ኔክስት አሳያችኋለሁ እንዴት እንደሚጀመር እንዴት አካውንት እንደሚከፈት ደረጃ በደረጃ ሁሉን ስቴፕ አሳያችኋለሁ። ደህና ዋሉ። እግዚአብሔር ይባርካችሁ። ከ1,500 እስከ 5,000 ደንበኛ የማይፈልግ ቢዝነስ በሚል ርዕስ ነው የመጣሁት። ለወደፊት የበለጠ እመጣለሁ። ደህና ዋሉ።